አልመሰለኝም። ዛሬ በቃ አልመሰለኝም። ሰላም እንደ ዩቲዩብ ተከታታዮቻችን ዛሬ እንግዲህ በአዲስ ቪዲዮ ተመልሰን መጥተናል ማለት ነው። ያው እንግዲህ ትንሽ ቆይተናል ከመጣን እና እንግዲህ እንደምታውቁት ክሪስማስ የደረሰ ነውና ዛሬ እንግዲህ ለየት ያለ አዲስ አይዲያ ይዘን መጥተናል ማለት ነው። ለምን የክሪስማስ አውትፊት ቼክ አናደርግም ብለን ከአንዳንድ ልጆች ጋር ተመልሰናል ማለት ነው። ዛሬ እነሱን እንግዲህ ሰርፕራይዝ ነው ላሳያችሁ ነው ምናምን። እስኪ ይቻላል ዮሲ ኤንድ ኤልሺ ይባላሉ ማለት ነው። ሁለቱ ጋር ለሶስት እንግዲህ ዛሬ ፊት ቼክ እናደርጋለን የክሪስማስ እንግዲህ አሸናፊ ማን እንደሚሆን አብረን እናያለን ማለት ነው። የሆነ ነገር ቢያቸው እስኪ። እሺ እንግዲህ ዛሬ ልንወዳደር ተገኝተናል። እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻል። ይቻላል። በቃ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከመጨረሻው ተከታተሉ። እንግዲህ አሁን እንግዲህ ማስለማ ፋሚሊ አሁን ሰውና በሷል አሳያቸው ማለት ነው። ትንሽ ሰው በሶብን ምናምን ውጭ ነው ያለ ነውና አሁን እንግዲህ እየጠበቅ ሰብስክራይብ በላችሁ ገብታችሁ ሸምቱ ብቻ አይደለም ሰብስክራይብ እያደረጋችሁ ሰብስክራይብ ግድ ነው። ሰብስክራይብ ፋሚሊ ወደ ቲንኪንግ በደረስን ቶሎ ይቻላል እና እየጠበቅን ነው ምናምን ውስጥ ያሉትን ሰዎች እስኪወጡ ማለት ነው። እንደወጡ እንገባለን። ከዛ በኋላ እንቀጥለዋለን። ሆፉሊ እንግዲህ ትንሽ የመሸነው አየሩም እየሄደብን ነው። ቶሎ ለመቅረጽ የሞከር ነው ምናምን። እስከዛ ድረስ ግን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁን ማለት ነው። እስከዛ ድረስ እንጠብቃችኋለን እንግዲህ ማለት ነው። አሁን ገብተናል። ልብስ እየመረጥን ነው ምናምን። እኔ ለልብስ ያሰብኩት ማለት ነው አረንጓዴ፣ ቀይ ምናምን ላቀላቅል ነው ያሰብኩት እና እሱን እየፈለኩ ነበር። ያው እዚህ አካባቢ ነበር ሊጠፋብኝ እንጂ ቆይ ይሄውና እንደዛ አይነት ነገር ነው ለያዘውና ከዛ በኋላ እስኪ አንዳንድ ነገሮች ጋር ኮምባይን ለማድረግ ሞክራለሁ። አሪፍ ነገር ጠብቀን ይዘመጣል። አሪፍ ነው ማለት ከዚህ በመቀጠል ሶስታችንም ተራ በተራ የለበስናቸውን ልብሶች እናሳያለን። እንግዲህ ማለት ነው ጋይስ እንግዲህ ሁላችንም አውትፊታችንን ጨርሰን አሳይተናችኋል እንዳያችሁት። እናም እስኪ እንግዲህ ማለት ነው እሱ ምን ለመምሰል እንደሞከረ እኔ ምን ለመምሰል እንደሞከርኩ እሱም ምን ለመምሰል እንደሞከረ ተራ በተራ እነግራችኋለን ማለት ነው። ከዮሲን ጀምር እሺ፣ ንገራችሁ ምን ለመምሰል እንደሞከረ። እንግዲህ ያው እንደምታዩት አረንጓዴው ዛፉን ነው የሚያመለክተው እና ጫማዬ ደግሞ ይሄው እንደምታዩት ጥቁሩ መቀመጫው ነው። ስንታን ልጅ አለ ታዲያ ደግሞ ቀዩን ኮከብ በማስመልከት ቀይ ኪፓር ይባላል። ይሄን ይመስላል አውትፊት። እሺ እኔ ማለት ነው እኔ ምንድነው ኮፍያውና ይሄንን ማች ያረኩት አላ ዛፉን ለመምሰል ብቻ ነው። ይሄን ልጅ ያው 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። ከስር ዲኮሩን ለመምሰል ነው ልግደለውና እጀን ለመንግስት ልስ እንደዛ ነው ያሰብኩት እኔ። አንቺስ? እኔ ደግሞ ብዙ ጊዜ ገና ሲመጣ የገና አባትን ለመምሰል የሞከርኩት
ብዙ ጊዜ ቀይ ልብስ ስላለው ከላይ ቀይ መርጫለሁ እና ሱሪ ደግሞ አረንጓዴ ስላላገኘው ኖርማል ቀለል ያለ ጆርት አድርጌያለሁ እና ይህን ደግሞ ቴብል ቼን ያደረኩበት ምክንያት ከሱሪ ጋር አንድ ላይ ይሄዳል ብዬ ነው። እንግዲህ ቁምጣ ባናገኝም ጫማው አረንጓዴ ነው። አውትፊት ይሄን ይመስላል። እሺ አሁን እንደምናደርገው እሱ ዮሲ እኔና ኤልሹን ሬት ያደርገናል። እኔ ሁለቱን እሱ ሁለታችንን ከ10 ከ10 ሬት ያደርገናል ማለት ነው። ትጀምራለህ ዮሲ አንተ ወይስ ኤልሹን እናስጀምር? እሺ ሁለታችን ሬት አድርገን ከ10 ያ ስትቀንስ እስከነ ምክንያቱ ለአንተ 7 እሰጣለሁ። 10 7 የሰጡበት ምክንያት ምንድነው? ጻፉን ለመምሰል ማረግ ልክ ነው እንዴ ኢንትሪስ አረንጓዴ መሆኑ ከታች ግን ብዙም ስላልተመቸኝ 3 ቀንሻለሁ። ለታችኝ ለዮሲ 9 አንዷን የቀነስኩበት ምክንያት ብዙም ቀይ ነገር አላየሁም እና ለሱ 9 አንተ 7 እኔም ማለት ነው ሆነስ የሆነ እንትና የምናገረው ካንተ ጀመር ለኔ ያንተ 9 ነው። ከሱሪ ውጭ አሪፍ ነው። ሁሉንም ከለር ተጠቅሟል። ለኔ ክሪስማስ ሲባል ለሚመጣ ከለር ቀይ ነው። ኮፍያውም ወደ ቀይ ይጠጋል። ቀይና ጥቁር ነው። ይሄም እንደዛው ጫማው ጋር ደግሞ አረንጓዴ ነገር ተጠቅሟል። ለኔ እንደዛ አይነት ነገር ሰጠዋለሁ። ለራሴ 10 ምንድነው አንተ? ምንድነው ሰው ነው ወይስ ምንድነው? 10 እነ ለፈራሴ ነሽ ለሱ ማለት ነው። ሙሉ ለሙሉ ያምራል። ትንሽ ጌጣጌጡ ማች አላረገም። ኮፍያው ቀይ ቢሆን ያምራል። ሰማያዊው ትንሽ እንትን አላለኝም። 8 ለሱ 8 ከ10 8 ሰጠዋል ለሱ ማለት ነው። አንቺ እንግዲህ እስኪ ለሁለታችን የተሻለ ለኤልሻዳይ አልመሰለኝም። ዛሬ በቃ አልመሰለኝም። 5 ሰጥቻለሁ እንዴ በቃ አልመሰለኝም። ያው አላ አሁን የገና አባትን እንጃ ብቻ አልመጣልኝም እሱ ላይ እና ያንቺ ኤልሹ እንዳለው ነው። እኔ 8 ነው የምሰጥሽ። 3ቱን የቀነስኩበት ምክንያት ከታች ብዙም የሚገልጽ ነገር የለውም ለኔ ማለት ነው። እና ያው ጀግና ስለ ራሱ ያወራ ደብነ እንደ ያማል የኔ እናንተ ፍረዱ። እሺ እንግዲህ ማለት ነው የሶስታችንን ግምት ራሳችን ነግረናቸዋል። የእናንተን ኮሜንት ላይ ጻፉልን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሁላችሁም በቀጣይ ቪዲዮ እስክንገናኝ ድረስ ምናምን ፒስ አውት።